አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንዴት ናችሁልኝ? ዛሬ እንግዲህ ወደ ሀዲቅ ወጥተናል። እስኪ ደግሞ ዛሬ ከሀዲቅ ነው አለነው እየተዝናናን ነው። እናንተም እስኪ ነው እኛ ጋር እንዝናና። ሀዲቅ ሄደናል። እንግዲህ ዛሬ በአዲስ ቪዲዮ ደግሞ ብቅ ብያለሁኝ። እስኪ ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ሰላም እንሆን ሁላችንም በያለንበት። እንግዲህ ዛሬ በጣም ቆንጆ ደስ የሚል ሀዲቃ ነው። በእውነት ተወድታላችሁ። በጣም ነው የሚያምረው። በጣም ነው ደስ የሚለው። እንግዲህ ዘና እያልን እንገኛለን። ሀዲቃ ነው አለ ነው። አብራችሁን ቆዩ እያልኩ እንግዲህ በአክብሮት እጋብዛችኋለሁኝ። ውድ ሀገሬ ልጆች እንግዲህ አንዳንድ ጊዜ ያው ጃዛ ቤት ስንሆን እየወጣን ትንሽ አየር ብንመታ ወክ ብናደርግ በጣም አሪፍ ነው። እንግዲህ ተከታተሉን ውድ ሀገሬ ልጆች። ይኸውላችሁ እንግዲህ ያው ትንሽ ካሜራ ወደዛ እንትን ምናልባት ካሜራ ካለ ደግሞ ለመቀረጽም ሰዎችም ትንሽ ስለሚያስፈራል አይደለ? የተወሰነ ነው እንግዲህ ጀዋልም ማይ አስመስሌ ነው ቪዲዮ የምቀርጸው። ምክንያቱም ሰው ቪዲዮ እንዲቀርጻቸው ስለማይፈልጉ የተወሰነ በቃ በርቀትና ደግሞ የሆነ አለ አይደለ? ልክ ስልክ እንደማይሆን ነው ቪዲዮ እየቀረጽኩ ያለሁት። በሙሉ እንደዚህ እንዳልቀርጽ ትንሽ ይከብዳል እና እንግዲህ ይሄው እየተንቀሳቀስን ነው፣ ወክ እያደረግን ነው። አብራችሁን ቆዩ ውድ ሀገሬ ልጆች። እንግዲህ ሁላችሁ ዛሬ ወደ ሀዲቃ ሄደን ነው። አብራችሁን ቆዩ ላለውን ውድ ሀገሬ ልጆች። ማሻአላ በጣም ነው ደስ የሚለው። በነገራችን ላይ ሀዲቃው ማለት ነው በጣም ቆንጆዬ ቦታ ነው። እንግዲህ እንደምታዩት ነው፣ ወክ እያደረግን ነው። ያው የተወሰነ ቪዲዮ ለመቀረጥ ትንሽ ይከብዳል። በጣም ሰው ብዛትም አለ። እንደገና ደግሞ ከዚህ ላይ ደግሞ ፈቃደኛ የማይሆን ሰው ስላለ ቪዲዮ ለመቀረጥ ይከብዳል። እንግዲህ ወክ እያደረግን ነው ውድ ሀገሬ ልጆች። አብራችሁን ቆዩ እያልኩ በአክብሮት ጋብዛችኋለሁ። ማሻአላ እንግዲህ እንደምታዩት ነው። ህፃናቶች መኪና እንደምታዩት ነው። በጣም ደስ ይላል። እኔም ወክ እያደረኩ ነው። እንግዲህ እንደምታዩት ነው። በጣም ደስ የሚል ቦታ ነው። ያው እንግዲህ አለ አይደለ? ጃዛ ቦታ በምንሆንበት ሰዓት ወጣ እያልን ትንሽ አየር ብናገኝ በጣም ቆንጆ ነው። ብዙ ጊዜ ከቤት ቁጭ ስንል ያው ጭንቀት ነው። እዚህ ቦታ ላይ ደግሞ የሚያከራዩ ናቸው ለህፃናቶች ማለት ነው። መኪና ያከራያሉ የልጆች እንትን እና እንግዲህ እንደምታዩት ነው። በጣም ቆንጆ ቦታ ነው። እዚህ ቦታ ላይ ማለት እንደዚህ ወስታውት እንትና ማን ነው ኮምቦልቻን ይመስላል አንዳንድ ጊዜ እንደዚህ በጣም ነው የሚያምረው። እንግዲህ ተከታተሉን ውድ ሀገሬ ልጆች። ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁን አበረታቱን ውድ ሀገሬ ልጆች። እንግዲህ የሰው ደግሞ ፊት ለፊት ሲመጣብኝ ትንሽ ወደታይ ካሜራ እንትን ላለሁኝ ያው ከባድ ስለሆነ ነው። እንግዲህ ይሄን ይመስላል ውድ ሀገሬ ልጆች። ደስ የሚል ቦታ፣ ንፋስ አየሩ ምናምኑ በጣም ነው ደስ የሚለው። ማሻአላ እናንተም እንግዲህ ያው በመዲና ላይ እንግዲህ ሁሉም ሰው በየቦታው አለ አይደለ? ሀዲቃ አለ፣ ህፃናቶች ትልቅ ሁሉም ቦታ ላይ በቃ መዝናናት የሚቻልበት ቦታ ነው። ሁሉም የህፃናትን መጫወቻ አለ፣ ሹለማሊያ ትልቅም የሚቀመጥበት። ወደዛ ደግሞ ወንዶች ነው። ወደዛ በርቀት አሁን ያሳየኋችሁ የወንዶች ነው፣ ወደታይ የሴቶች ነው ማለት ነው። እኔ ግን ቪዲዮ ለመቀረጽ ነው ከላይ የወጣሁት እንጂ ከላይ የወንዶች ነው። ይሄን ታውታላችሁ። በጣም ነው ደስ የሚለው ማሻአላ። ያው ግን ካሜራ ስቀረጽ ብዙም እንትን አልልም። ምክንያቱም ቢያው ምናልባት በሚባለው እንግዲህ እየዞርኩ ነው። በጣም ነው ደስ የሚለው እውነት ለመናገር። እንግዲህ ይሄውላችሁ ህጻናቶች ደግሞ ማሻአላ እዚህ ያከራያሉ።
እያከራዩ ህጻናቶች በጣም ይጫወታሉ እዚህ ቦታ ላይ። ጁምአ ደግሞ ያው የሁሉም እረፍት ኢጃዛ ስለሆነ አረቦችን በብዛት እዚህ ቦታ ላይ ይመጣሉ። በጣም ደስ የሚል ቦታ ነው ማለት ነው። እንግዲህ መዲናዎች እዚህ ቦታ ላይ እንግዲህ ታውቁታላችሁ ብዬ አስባለሁ። በጣም ነው ደስ የሚለው። ይኸውላችሁ እዚህ ቦታ ላይ እንግዲህ እንደምታዩት ሳይክል አለ፣ ህጻናቶች እያከራዩ። ይሄ ደግሞ የፈለገ እዚህ ውስጥ ገብቶ ቁጭ ማለት ይችላል። ይሄ ደግሞ የሚከራይ ለህጻናቶች ማለት ነው። ደስ የሚል ቦታ ነው እውነት ለመናገር ቦታውም አየሩ ሁሉ ነገር በጣም ደስ የሚል ቦታ ነው። ውድ ሀገሬ ልጆች እንግዲህ እኔም ያኔ የተወሰነ ነው ቪዲዮ ብዙም እንደዚህ በርቀት አቅርቤም ሆነ ያን ለመቀረጥ ትንሽ ያስፈራል። ያው ግን መቀረጼንም አልተውኩም። እንደምታዩት ነው ማሻአላ በጣም ደስ ይላል። ለህፃናቶች በተለይ እንደምታዩት ነው በጣም ደስ የሚል ነው። ውድ ሀገሬ ልጆች እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በጣም አሪፍ ነው። ለዛ ደግሞ እየሄድኩ ነው ተሻገርኩኝ ወደ ሌላው። በጣም ደስ ይላል ማሻአላ። መንገዱ ከኦክ ማድረግ እዛ ስትሄዱ ደግሞ ቁጭ አትበሉ፣ በቃ ተንቀሳቀሱ። እውነት ለመናገር በጣም አሪፍ ነው። ያኔ ቁጭ ብለን ከርመን እንደዚህ ደግሞ ማለት ያው ከረብ ቤት ቁጭታ የለም፣ ግን ቢሆንም ደግሞ ትንሽ እንደዚህ እግራችንን ይፍታታል ማለት ነው። አየሩን በጣም ነው ደስ የሚለው። እኔም እየተንቀሳቀስኩ ነው እንግዲህ እንደምታዩት ነው። በጣም ነው ደስ የሚለው። በየቦታው ደግሞ ያው እዚህ የሴቱ እንትን ነው። እዚህ ቦታ ላይ ግን ወንዶች አሉ፣ የሴቶች ነው ግን ወንዶቹ እዚህ ላይ መጥተው ቁጭ ብለዋል። አይ ችግር የለውም። እኔም እየቀረጽኩ ነው። ውድ ሀገሬ ልጆች እንግዲህ እስኪ 300 ወይም 200 አስገቡኝና ሊብ እንዲገባ። ሊብ ላይ መግባት አልቻልኩም፣ እውነት ለመናገር ሊብ ለመግባት አልቻልኩም። ያው እስኪ በሰው እንሰትም ከሆነ ሰብስክራይብ አድርጉኝ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ሀገራችንንም አላህ ሰላም ያድርግልን። እንግዲህ የዛሬው ቀረጻዬ ይህን ይመስል ነበረ። እንግዲህ ላይክ ሸር ማድረጋችሁን አትርሱ። ላለሁ ውድ ሀገሬ ልጆች በጣም ነው ደስ የሚለው እውነት ለመናገር ማሻአላ በጣም አሪፍ ነው። ማታ ማታ አሁን ይሄ በቃ ውሃ እንትን ይላል። ጧት ሰውም ሲወጣ ደግሞ መልሶ ይጸዳል። በጣም ደስ የሚለው ተመልሰን ያው ከኢሻ በኋላ ተመልሰን ስንል ማሻአላ ተባረከ ረህማን። ጧት ላይ ግን በጣም ይቆሽሻል ይላል። እናም እንግዲህ እኛም ይኸውላችሁ ዘና እያለ ነው እዛ በዚህ እያርን ነው። በጣም ደስ የሚል ቦታ ነው። እንደምትወድ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገር እዚህ ቦታ ደግሞ ሰው ፊት ለፊት ሲመጣብኝ ወደታች ነው ካሜራ የምደብቀው። ያው ታውቃላችሁ አይደለ? ከባድ ነው። ብሳያት እናም ይሄን ይመስላል ውድ ሀገሬ ልጆች። እናም እንግዲህ አብራችሁን ቆዩ እላለሁ። በጣም ነው ደስ የሚሉት መናገር ማለት ነው። በጣም ነው ደስ የሚለው። እኔም አልተቀመጥኩም ቁጭ አላልኩም። እንግዲህ እንደምታዩት የዞርኩ ነው አካባቢውን እንዳለ። በጣም ደስ የሚል ቦታ ነው እውነት ለመናገር እንደምታዩታላችሁ። በጣም ደስ ይላል ማሻአላ። ይህን ይመስላል እንግዲህ። ከወደዳችሁት ላይክ ሸር ኮፒ ማድረጋችሁን አትርሱ። ማሻአላ ባረከ ረህማን ታውታላችሁ። በጣም ደስ ይላል። በጣም ነው ደስ የሚለው ወላሂ ነው የምላችሁ። በጣም ደስ ይላል። ህፃናቶች በተለይ ህፃናቶች ወደታች ያለው ይሄ ከላይ ከወንዶች ባለው በኩል ነበር የሄድኩት። ህፃናቶች ደግሞ ወደዛ በኩል አላቸው። በጣም ነው ደስ የሚል ህፃናቶች መጫወቻ። በጣም አሪፍ የሚባል ቦታ ነው ማሻአላ። ብዙ ጊዜ ደግሞ እዚህ ሀበሾች ይመጣሉ። በጣም ነው ደስ የሚለው። ግን በቃ እውነት ለመናገር እዚህ ቦታ ላይ በቃ ሀበሻ ናቸው ስንባባል በጣም ደስ የሚለው ነገር
ውሃችን ያስታውቃል። ከአረቦች ከሌላ ዜጎች አለ አይደለም በቃ ምን ተሸፍነን እንኳ ሀበሾች ቁጭ ብለው ወይም እኛ እያለፍን እሳቸው እያለፉ የሚሆን ሀበሻ ናቸው ሲሉ የሆነ ስሜት ይሰማል። በጣም ደስ የሚል እዚህ ቦታም ላይ የህፃናቶች የሚከራይ ነው። እናም በቃ ይሄንን አካባቢውን ስንልሽ ሀበሻ ናት እኮ ምናምን ይላሉ። በጣም ደስ ይላል እውነት ለመናገር ማለት ነው። ያኔ ማንም ሰው ዜጋው አይጠፋውም። ምን አባያ ብንለብስ ምን ደበቅም እምቢ ብሎ ግን የሀገራችንን ሰዎች እዚህ ቦታ ላይ ተሸፍነው ወንዶችም ይሁኑ ሴቶችም ይሁኑ በደንብ ነው የምንለያቸው። በቃ ስናልፍ እዚህ ላይ ሀበሻ እኮ ናት ይች አያችኋት ምናምን እንባብሳቸው ማለት ሀበሻ ናት ይች በቃ ሲያውን ነው ማለት ነው። ሱብሃንአላህ ግን ደስ የሚለው ነገር በቃ አለ አይደለ እዚህ ቦታ ላይ ስናያቸው ወይም ሲያውን ሀበሻ ናት ምናምን የሚባለው ነገር በጣም ደስ ይላል። እና ውድ ሀገሬ ልጆች እንግዲህ እኛም ዘና እያልን ነው። እናንተም በቪዲዮ ዘና በሉ። የዚህ አካባቢ ላይ ደግሞ ሰው ሲመጣብኝ ነው እንግዲህ ፊት ለፊት ሰው ከመጣብኝ ወደ ታይ ካሜራውን ደቅናለሁ። ምክንያቱም ከባድ ነው ያኔ ያለ ፍቃድ ቪዲዮ መቀረጽ። እናም ይኸውላችሁ በጣም ነው ደስ የሚለው ውድ ሀገሬ ልጆች ወክ እያደረግን ነው እንግዲህ። ከተመቻችሁ ቪዲዮ ላይክ ሸር ማድረጋችሁን አትርሱ፣ አበረታቱኝ። እዚህ ቦታ ላይ ደግሞ እንደሆነ አቅም ህፃናቶች ትልቆች ተሸክፈዋል። አለፍኩኝ ምክንያቱም ሌላ ዜጋ ናቸው። አለፍኩኝ። ይህን ይመስላል እንግዲህ የዛሬ ወደታች ህፃናቶች እንደምታዩት የተጫወቱ ነው። ማሻአላህ በጣም ደስ ይላል። የህፃናቶች መጫወቻ ነው ወደታች እና አሪፍ ነበር የዛሬው ውሏችን። ማሻአላህ ደስ የሚል ነው። እንግዲህ እንደምታዩት የህፃናቶች መጫወቻ ነው። በጣም አሪፍ ነው። ማሻአላህ እዛ ቦታ ላይ የሹል እያለ ነው እንግዲህ። ውድ ሀገሬ ልጆች ለቻናሌም አዲስ የሆናችሁ ሰብስክራይብ ላይክ ማድረጋችሁን አትርሱ፣ አበረታቱ። እንግዲህ ደግሞ በአዲስ ቪዲዮ እስከምመጣ ድረስ ሰላም ቆዩልኝ። በያላችሁበት ሰላማችሁ ይብዛ። ወዳችኋለሁኝ፣ አከብራችኋለሁኝ። እንግዲህ ከተመቻችሁ ቪዲዮ ያው ሸር ላይክ ማድረጋችሁን አትርሱ። አዲስም ነኝ። እናም ሰላማችሁ ይብዛልኝ ውድ ሀገሬ ልጆች። በያለንበት ሁላችንንም አላህ ሰላም ያርግልን። አገራችንንም ሰላም አላህ ያርገው። እናም እወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ። በአዲስ ቪዲዮ ደግሞ ኢንሻአላህ በአዲስ ነገር ደግሞ ደግሜ እመጣለሁ። በጣም ነው ደስ የሚለው ህፃናቶች ትልቆች እዚህ ቦታ ላይ ማሻአላህ። እኛ ግን እንፈራለን እውነት ለመናገር በጣም ነው የምንፈራው። እዚህ አረቦች ትልቅ የሚባሉት በቃ ይጫወታሉ፣ በምንም ነገር እንትን አይሉ። እኛ ግን ያለ አይደለም እንፈራለን ብዙ ጊዜ ያኔ ቃማ እንያዛል እንላለን። አንደኛ ደግሞ እንዴ ትልቅ አይደለች እንዴ ምንድነው የምትጃጃች ቁጭ በይ ምናምን እንላለን። እዚህ ግን ማሻአላህ በጣም ደስ የሚሉት አረቦች እውነት ለመናገር። ይሄ ደግሞ ቁጭ የምትሉበት ያኔ ደስ የሚል ነው። በቃ ገለል ብለን ቁጭ እንላለን ካለ ሰው እዚህ ቦታ ገብቶ እዚህ ውስጥ ገብታችሁ ቁጭ ማለት ትችላላችሁ። እናም አብሽሩልኝ፣ እወዳችኋለሁ።